ሌላኛው ጥያቄ ኒካህ ለማሰር ፈልጌ ነበረ። ኒካህ ለሚያስርልኝ ልጅ ማህር የሚከፍለው ከሌለው እኔ ብሰጠውና ቢከፍል ከሸሪዓ አንፃር እንዴት ይታያል የሚል ጥያቄ። ኒካህ ላይ ማህር ይብዛ የሚነስ መኖሩ ግዴታ። ያለ ማህር ኒካህ የለም። በጊዜው የሚሰጥ ወይም ደግሞ ወደፊት የሚሰጥ ማለት ነው። ብቻ ኒካህ ሊታሰር ማህር መኖር አለበት። እንደዚሁ ደግሞ ትዳር ውስጥ በሚገባበት ጊዜ ባል ማስተዳደር የሚችልበት አቅም ሊኖረው ይገባል። ማህር መክፈል የሚችልበት፣ ለሚያገባ ሴት የሚያስፈልጉ ነገሮችን መግዛት የሚችልበት፣ ቤትና መሰል ነገሮችን ማመቻቸት የሚችልበት አቅም የሌለው ሰው ኒካህ ውስጥ ሊገባ አይገባም። ኒካህ ከባድ ኃላፊነት ነው። ሸሪዓችን ኒካህ ላይ ማህር እንዲኖር አዟል። ያለ ማህር ኒካህ የለም ተብሏል። ከሆኑም ጋር ይህ ሸሪዓ ግዴታ ያደረገውን ነገር ለማስቀረት ዘዴ መፍጠር ተገቢ አይደለም። እህቶች ከመቸኮል ሊጠነቀቁ፣ ወደፊት ህይወታቸውን ከሚጎዳ ነገር ሊታቀቡ ይገባቸዋል። እናም በመሰረቱ ማህርን የኒካህ ወጪን ቀለል ማድረግ ሱና፣ ትዳሩም ያማረ የተባረከ እንዲሆን ያደርጋል። ነገር ግን የሴትን ልጅ የወደፊት ህይወት የሚጎዳ አላህ ያከበደውን ኒካህን ሰዎች እንዲያቀሉና መጫወቻ እንዲያደርጉ ሰበብ በሚሆን መልኩ ሊሆን አይገባም። ነዓም ማህሩን መቀነስ፣ የተወሰነውን አሁን ሰጥቶ ቀሪውን ሌላ ጊዜ እንዲሰጥ፣ በጊዜው ተስማምተው ሁሉንም ሌላ ጊዜ እንዲሰጥ በማድረግ መተባበር ይቻላል። ነገር ግን እሷው ሰጥታው ለሷው መልሶ እንዲሰጥ ዘዴ መፍጠር ተገቢ አይደል። ትዳሮች ዘለቄታ እንዲያጡ፣ ኃላፊነትን መሸከም የማይችሉ ሰዎች ወደ ትዳር እንዲገቡ በር ይከፍታል። ሸሪዓ በሌላ መልኩ ነው የኒካህ ጣጣ እንዲቀንስ ያደረገው፣ ማህርን ቀንሱ ብላ። ወከዛሊክ ማህሯን ከተቀበለች በኋላ ከተስማሙ በኋላ ይቅር ማለት እንደምትችልም ሸሪዓ ነግሯል። ፈኩሉ ሀኒአን መሪአ ብላ። ሚስቶቻችሁ ማህሩን ደስተኛ ሆነው ከመለሱላችሁ ከሰጧችሁ ደስ ያላችሁ ብሉት ብላ። በእነዚህና በመሰል መንገዶች ማህርን መቀነስ ማስተካከል የሚቻልበት ሁኔታ አለ። ላኪን ሙሉ በሙሉ ማስቀረት ወይም ዘዴ መፍጠር አይፈቀድም። ሌላኛው ጥያቄ